ዛሬ ማሳያችሁ ፖፕ ላይቭ ላይ የሰራሁትን ገንዘብ እንዴት ወደ ባንክ እንደማስተላልፍ ነው። ባለሁበት ሀገር እኔ ያለሁት ሳውዲ አረቢያ ነው። ወደ ሳውዲ አረቢያ ባንክ ሆነ ወደ ኢትዮጵያ ባንክ እንዴት አድርጌ እንደማስተላልፍ ነው ማሳያችሁ። እንደምትመለከቱት እዚህ ጋር 147555 ፖይንትስ አለኝ። ይሄ ፖይንት እንግዲህ የተጣራ ዶላር ማለት ነው። ይሄኛው ደግሞ ኮይን የሚለው ፕላትፎርሙ ላይ ሳንቲሞች ናቸው የምንገዛዛበትና ይሄንን ኮይኑን ወደዚህ መቀየር እንችላለን። ይሄንን ስንሞላ ከዛኛ ፖይንት የሚለውን ስንነካው በዚህ መልኩ ይመጣልናል። አሁን እንግዲህ ወደ ባንክ ሳስተላልፍ አሳያችኋለሁ። ከዛ በመቀጠል እዚች ጋር በቀይ ዊዝድሮ ናው የምትለውን እጫናታለሁ። ዊዝድሮ ናው ስላት እዚች ጋር እንግዲህ የሰራሁት ዶላር ይሄንን ይመስላል። 14 ዶላር ከ75 ሳንቲም ሰርቻለሁ። ይሄንን ዶላር እንግዲህ እኔ ሳውዲ አረቢያ ነው ያለሁት ባለሁበት ሀገር መላክ እችላለሁ ማለት ነው። ከዛ ይችን ቀስቷን እነካለሁ ውዶቼ። ከዛ እነዚህ ባንኮች ናቸው የመጡት። ምንድነው የማደርገው እላይ ኤኤፍ የሚለውን አንዴ ነካና እዚች ጋር በሳውዲ አረቢያ ከፈለኩኝ ሳው በየስጽፍ ይሄው ሳውዲ አረቢያ ብሎ መጣ። ይሄንን እነካዋለሁ። ተመልከቱ፣ ጉድ ተመልከቱ። እንግዲህ በዚህ ሁሉ ባንክ ማውጣት እችላለሁ። እዚች ጋር ለምሳሌ ህጋዊ የሆነው እኔ አሁን ህጋዊ ነኝ። አይሲቲሲ ባንክ ስልኬ ላይ ያለ በዚህ በአይሲቲሲ ባንክ ነው ማስተላለፍ የምችለው። ይሄንን ተጭኜ ማለት ነው። ሳውዲ አረቢያ እንግዲህ በእነዚህ አካውንቶች ወደ አካውንታችሁ ማስገባት ትችላላችሁ። እኔ የምቀበለው በአይሲቲሲ ባንክ ነው። ሌላው ኢትዮጵያ ከሆናችሁ ደግሞ እዚች ጋር ኢትዮጵያ ብላችሁ ስትጽፉ እዚች ጋር እንደምትመለከቱት ኢትዮጵያ ብሎ መጣ። ስትነኩት ተመልከቱ ሲቀይሩ አሁን አያችሁ ልክ የኢትዮጵያ ባንኮች ማለት ነው ብዛታቸው። እነዚህም ብሉላሁን አሁን ይሄ ምንድነው ይሄ የኢትዮጵያ ባንክ ነው። አቢሲኒያ መሰለኛው የባንኮችን ስም ባላውቅም አዋሽ ባንክ አለ፣ አቢሲኒያ ባንክ አለ። ሁሉም ባንኮች አብረውት የሚሰሩ ፕላትፎርም ነው እና እኔ እንግዲህ ያው በአይሲቲሲ ባንክ እቀበለዋለሁኝ። በዚህ መልኩ ብራችሁን መቀበል ትችላላችሁ። ይሄን ፕላትፎርም ከመስራት ወደ ኋላ አትበሉ፣ አትዘንጉ። ቤተሰቦች ኑ ቶሎ አብረን እንስራ። አሁንም ቅድምም አብረን እንስራ ቤተሰብ እሺ።